ሰበር መረጃ ሰምቷል። በጠቅላይ ሚኒስትሩ ላይ እጅግ አስደንጋጭ የተባለ የግድያ ሙከራ ተፈጸመ። ሙከራውን ተከትሎ መደናገጥ ተፈጥሯል። ፖሊስ ከባድ የተባለ ምርመራም ጀምሯል። በሌላ በኩል በአዲስ አበባ ከተማ በባለስልጣናት ላይ ያልተጠበቀ መንጠራም እየተደረገ እንደሆነ መረጃዎች ጠቁመዋል። የፌዴራል ፖሊስ ባለስልጣናቱን አንድ ባንድ እየመነጠራቸው እንደሆነም አስታውቋል። በተለይም በሙስና የተዘፈቁ ከፍተኛ ባለስልጣናት የሚገቡበት ጠፍቷቸዋልም ብሏል። ጉዳዩ እጅግ መነጋገሪያ ሆኗል። ይህ ኢትዮ አዲስ ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለሰዓቱ የተሰሙ ሰበር መረጃዎችን ይዘንላችሁ መጥተናል። አስቀድማችሁ ኢትዮ አዲስን ሰብስክራይብ፣ በቪዲዮን ደግሞ ላይክ እና ሼር በማድረግ እንድትጀምሩ እንጋብዛችኋለን። በቀጥታ ወደ መረጃው እናልፋለን። በርካታ የህወሓት ወታደሮች ባለፉት ጥቂት ቀናት በሽራሮና በዛላምበሳ በኩል ድንበር አቋርጠው ወደ ኤርትራና ሱዳን በስፋት እየገቡ እንደሆነ ታወቀ። ይህ እንቅስቃሴ ጦርነቱን በቤንሻንጉል ጉሙዝ አቅጣጫ ለመጀመር የታቀደ ሊሆን እንደሚችል ወታደራዊ ባለሙያዎች ጠቁመዋል። በኤርትራ ድንበር አካባቢም ሰፊ የድሮን ቅኝት እየተደረገ እንደሆነ ተሰምቷል። የአርሚ 15 የተመረጡ አሃዶች በዛላምበሳ በኩል ወደ ኤርትራ ሰናፌ መግባታቸውም ተነግሯል። የአርሚ 13 አሃዶች ደግሞ በሽራሮ በኩል የድሮን ጥቃት ካጋጠማቸው በኋላ ወደ ኤርትራ መግባታቸውን የምዕራብ ግንባር አዛዥ ጀነራል መግበይ ኃይሌ መግለጻቸው ተዘግቧል። ህወሓት የዛላምበሳን መስመር የመረጠው በሽራሮ በኩል የነበረው ጦር በድሮን ጥቃት ከተመታ በኋላ አማራጭ መንገድ በመፈለጉ እንደሆነም ተረጋግጧል። ከዚህ በተጨማሪ የወልቃይት መስመር በመዘጋቱ ሰራዊቱን ወደ ሱዳን ለማሻገር የኤርትራን መንገድ ለመጠቀም እየሞከረ መሆኑ ተጠቁሟል። የኢትዮጵያ መከላከያ ሰራዊት ከፍተኛ ጀኔራሎች ጦሩ ከውስጥ አማጽያንና ከውጭ ኃይሎች የሚሰነዘርን ጥቃት ለመመከት በተለያዩ ግንባሮች በተጠንቀቅ እንዲቆም ትዕዛዝ ሰጥቷል። የሰሜን ምስራቅ እዝ ዋና አዛዥ ሌተናንት ጀነራል አሰፋ ቸኮል ሰራዊቱ ከየትኛውም አቅጣጫ የሚመጣን ትንኮሳ በአጭር ጊዜ ለመመከት የሚያስችል አስተማማኝ ቁመና ላይ መሆኑን ገልጸዋል። የማዕከላዊ እዝ አዛዥ ሌተናንት ጀነራል ዘውዱ በላይ ሜካናይዝድ ኃይሉ ለማንኛውም ግዳጅ ዝግጁ እንዲሆን መመሪያ መስጠታቸውም ተሰምቷል። የሰሜን ምዕራብ እዝ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለም አመራሩ የቀጠናውን ሁኔታ ተረድቶ ለቀጣይ ተልዕኮ ዝግጁ መሆኑን አረጋግጧል። የሶማሊያ ብሔራዊ ጦር አዛዥ ሜጀር ጀነራል ኢብራሂም መሐመድና በሶማሊያ የግብጽ መከላከያ አታሼ ሜጀር ጀነራል አህመድ በሁለቱ ሀገራት መካከል ያለውን የደህንነት ትብብር ለማጠናከር በሞቃዲሾ መምከራቸው ተሰምቷል። ውይይቱ ወታደራዊ ስልጠናን፣ የአቅም ግንባታ ድጋፍንና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ ማዕቀፍ ውስጥ የሚደረገውን ትብብር ያካተተ እንደሆነም ተነግሯል። ይህ ግንኙነት መጠናከር የጀመረው ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተከትሎ መሆኑ ተጠቅሷል። በጠቅላይ ሚኒስትሩ ላይ እጅግ አስደንጋጭ የተባለ የግድያ ሙከራ ተሞክሯል። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ላይ አስደንጋጭ የተባለ የግድያ ሙከራ ተፈጽሟል። በሩሲያ እንደሚደገፍ በሚነገርላቸው ኃይሎች አማካኝነት በጠቅላይ ሚኒስትሩ መኖሪያ ቤቶችና የግል ተሽከርካሪዎች ላይ የተኩስ ጥቃት መሰንዘሩን የምርመራ ሪፖርቶች ይፋ አድርጓል። በአዲስ አበባ በሙስና የተጠረጠሩ ባለስልጣናት በቁጥጥር ስር ውለዋል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ 8 አስተዳደር ውስጥ የሚሰሩ አቶ ዘነበ ንጉሴና አቶ አድምቄ ውቤ የተባሉ ሁለት የመንግስት ሹማምንት በቁጥጥር ስር መዋላቸው ይፋ ሆኗል። ግለሰቦቹ የህንፃና ግንባታ ፍቃድ ለመስጠት ከአንድ ግለሰብ ጉቦ ሲቀበሉ እጅ ከፍንጅ የተያዙ ሲሆን ተገልጋዩን ለአንድ ወር ያህል ሲያጉላሉት እንደነበርም ተነግሯል። ፖሊስ ማህበረሰቡ መብቱን በገንዘብ እንዳይገዛ ማስጠንቀቂያ አስተላልፏል። ወደ ሌላኛው መረጃችን ስናልፍ በትግራይ ክልል የታጠቁ ኃይሎች እንቅስቃሴና አፈሳ ማንነታቸው በውል የማይታወቅና ፊታቸውን የሸፈኑ ታጣቂዎች እንቅስቃሴ መጨመሩ ተመላክቷል። በክልሉ አባግባና ሩብሃዛ በሚባሉ የወርቅ ማውጫ ስፍራዎች ከ700 በላይ ሰዎች መታፈሳቸውን ቢቢሲ ትግርኛ ዘግቧል። የታፈሱት ወጣቶች ትዋጋላችሁ፣ ራሳችሁን አዘጋጁ እየተባሉ እንደሆነ መረጃው አክሎ ገልጿል። የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘሎ ማቴዎስ ግን የአፈሳውን ዜና አስተባብሏል። የሶማሌላንድና እስራኤል ግንኙነት አሁንም መነጋገሪያ ሆኗል። ከሶማሊያ ተገንጥላ ራሷን ያስተዳደረችው ሶማሌላንድ በኢየሩሳሌም የመጀመሪያውን ኤምባሲ መክፈቷ ይፋ ሆኗል። የሶማሌላንድ ፕሬዝዳንት ሙሴቤ አብዲ በተገኙበት የተመረቀው ይህ ኤምባሲ በሶማሊያ መንግስት ዘንድ ሉዓላዊነትን የመጣስ ተግባር ተደርጎም ተቆጥሯል። ይሁን እንጂ እስራኤልና ሶማሌላንድ ግንኙነታቸውን እያጠናከሩ መሆናቸው
ይፋ ሆኗል። ይህ ኢትዮ አዲስ ሚዲያ ነው። ኢትዮ አዲስ ሚዲያን ሰብስክራይብ፣ በቪዲዮን ደግሞ ላይክ እና ሼር በማድረግ እንድትደግፉና እንድታበረታቱን እንጋብዛችኋለን።